አፍቅራሃለች ግን መናገር ፈርታለች። እንዴት አውቃለሁ ማፍቀሯን ካልክ ደግሞ እኔ እነግርሃለሁ። በጣም ወድሃለች፣ በጣም አፍቅራሃለች። የሆነ ምልክት እየሰጠች ነው። ምልክቷን ታልገባህ ብሎ ምናልባትም ስላልገባህ ብቻ አታሃታል። አንተ ወድሃት ሊሆን ይችላል ሴት፣ ወይም ደግሞ ለዚህ ሴት ጥሩ እንትን አለ፣ ጥሩ አመለካከት አለ። ግን ይሄ ፍቅራዊ ያልሆነ ብታፈቅራት ግን ደስ የሚልህ ሚስትህ ብትሆን፣ ጓደኛ ገርልፍሬንድ ብትሆን ደስ የሚልህ አይነት ማጠላት ሴት ማለት ነው። በአጠቃላይ ፍቅረኛ ብትሆንም ደስ የሚል ወይም የማይከፋ አይነት ናት እና ግን አፍቅረህ አንተን መናገር በጣም ፈርታለች። በቃ ፈርታለች። ምን ማድረግ ይቻላል እንግዲህ ፈሪ ሴቱና ነው። በዛ ላይ ደግሞ ሴት ልጅ ወንድ ልጅ አትጠይቀውም። በባህላችንም ነውር ነው። ባለጌ ነው የምትባል ጋጠ ወጥ ወንዳ ወንድ ስለሆነ የምትባለው አትጠይቅህም። ዛሬ እኔ መናገር ፈርታለች አፍቅረሃለች እልሃለሁ። ግን እንዴት ነው እማቀው ካልከኝ ደግሞ ዛሬ በሳቢሳ ምነግር ይሆናል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብራችሁን ቆዩ። አንደኛውና የመጀመሪያው አፍቅራህ ግን መናገር ፈርታለች። እንዴት አውቀዋለሁ ካልክ ደግሞ አንዱ ፍቅረኛ እንደሌላት ልታሳውቅህ ትፈልጋለች። በቃ የፍቅር ግንኙነት እንዳልጀመረች፣ ቦይፍሬንድ እንደሌላት፣ በህይወቷ ውስጥ ማንም ሰው እንደሌለ ልታሳይ ልትነግር ትሞክራለች። ኢቭን ካፋ ወጣ ሁላ ትነግራለች። እኔ አፍቅሬ አላቅም፣ ፍቅር ይዞኝ አላቅም፣ ግን ወደፊት ባፈቅር ደስ ይለኛል፣ የሆነ በጣም ማፈቅረውን ሰው ፈልጋለሁ፣ ደስተኛ የሚያደርገኝ ሰው ባገኝ ደስ ይለኛል ምናምን አይነት ንግግሮችን ትነግርሃለች። በአጠቃላይ ይሄ ምልክቱ ምንድነው? በቃ ፍቅረኛ የለኝም፣ ማፍቀር ፈልጋለሁ፣ የሚፈቀር ሰው ከተገኘ ምናምን አይነት ንግግሮች። በቃ አንተም የምትፈቀር አይነት ሰው ከሆንክ እና ማለት ነው። እንዴት አንተ ይጠፋሃል ይሄ? በቃ ፍቅረኛ የላትም። ሰው ፍቅረኛ ከሌላት ደግሞ የሆነ የምታፈቅረው ሰው ትፈልጋለች። ፍቅረኛ የለኝም ግን እንዲኖረኝ እፈልጋለሁ፣ መወደው በጣም የሚወደኝ ማከብረው የሚያከብረኝ አይነት ወንድ እፈልጋለሁ የምትል ከሆነ ይቺ ሴት የሆነ ነገር ፈልጋለች ካንተ። አፍቅረሃለች። ስላፈቀረችህ ያው ባህላችን ስለማይፈቅድ መናገር አችልም አፈቅርሃለሁ ብላ፣ ግን ደግሞ በምልክት ፍቅረኛ እንደሌላት ኢቭን ፍቅረኛ የለኝም ማለት ጠይቀኝ፣ በቃ እኔን መጠየቅ ትችላለህ፣ እኔ ፍቅረኛ ስለሌለኝ ብትጠይቀኝ ችግር የለውም፣ ወይም ደግሞ ሲንግል ነኝ ምናምን የሚሉ ሰዎች አሉ አይደል? አንዳንድ ሴቶች እንዴት ነህ ሰላም ነው፣ በቃ እኔ እኮ እንደዚህ ነኝ፣ ፍቅረኛ የለኝም፣ ሲንግል ነኝ፣ ኑሮኛ አያውቅም ምናምን አይነት ወሬዎችን ሳትጠይቃት የምታወራ ከሆነ ጠይቀኝ፣ አፍቅረኸኝም ከሆነ ፈልገኸኝም ከሆነ እኔ ዝግጁ ነኝ፣ እኔም አፍቅሬሃለሁ፣ ፍቅረኛ እንደሌለኝ እያሳወቅኩ ነው። በቃ ግልጽ አማርኛ ነው። በቃ ፍቅረኛ የለኝም፣ ፍቅረኛ እንሆን እያለች ነው። አንተ ግን አልገባህም። ወይም ደግሞ አለመግባት ብቻ ሳይሆን ነፍላላ ሁነት ሰው ጅል ሁነት ተው ምናምን ሊሆን ይችላል። ስለዚህ አንደኛውና የመጀመሪያው መንገድ ፍቅረኛ እንደሌላት በየትኛውም በእንቅስቃሴዋ ሊሆን ይችላል፣ በንግግሯ ሊሆን ይችላል። ኢቭን እንዴት ነው እሁድን የምታሳልፍ የወጣት ያለሽ ፈታት ያለሽ ትላት ነው። አልወጣም፣ ቤቴ ነው ማሳልፈው፣ የትም አልሄድም ምናምን ትልሃለች። አንተስ እንዴት ነው ፍቅረኛ ጋር የምታሳልፈው ምናምን አይነት ጥያቄዎች ትጠይቃለች። ኖ አንቺ እንዴት አንቺስ ፍቅረኛ የለሽም አይነት ነገር ብትላት እንኳን አንተ ኧረ እኔ ኖ ፍቅረኛ የለኝም ቢኖረኝ ግን ደስ ይለኛል ትልሃለች። ይሄ ማለት በቃ አለ አይደለ እንጠያየቅ አይነት ነገር ነው። ስለዚህ ነቃ በል፣ ድንፍፍ አትሆን። በቃ ማለት ዝም ብለህ አትደነባበር። ሁለተኛው ደግሞ አፍቅራህ ግን መናገር ፈርታለች። እንዴት ነው ማቀው ለሚለው መልስ ሁለተኛው ስታይ ትደነባበራለች። የሆነ ቦታ ስታይ መደንገጥ፣ በቃ የሆነ የምትሄድበት ቦታ መጥፋት፣ በጣም ትፈራሃለች። የሆነ ድንገት አግኝታ እንዴት ነሽ ስትላት ምንም አይነት በቃ ማለት ለምትጠይቂያት ጥያቄ መልስ ራሱ መስጠት እስኪያቅታት ድረስ መደነባበር ውስጥ ትገባለች። ለምን? የምታፈቅረውን ሰው አንዳንዴ ማለት ከባድ ነው። በጣም የምትወደውን የምታፈቅረውን ሰው በዛ ላይ ደግሞ አብረው ያልሆንክን በፍቅር ግንኙነት ያልጀመርከውን ሰው በሙሉ አይን ለማየት ከባድ ነው። እንኳን አይደለም ሳታገኘው ገና ፍቅር ግንኙነት ሳትጀምር አብራችሁ በፍቅር ግንኙነት እያለህ ራሱ በጣም የምትወደውን ሰው በሙሉ አይነት ለማየት ትሳሳለታለህ አይደለ? እና ትፈራለህ ሁላ። እንደዛ ነው። ይህችን ሴት በጣም ስለምትወድህ ስለምታፈቅርህ ስላፈቀረችም ግን መናገር ስለፈራች ስታገኝህ መደንገጥ፣ ድንገት ነው እያሰበች ኢቭን አሁን ባገኘው ምናምን እዚህ መንገድ ላይ አንተ የምትአዘወትርበት አካባቢ ሁላ ተከታትላ ፈልጋ እየመጣች ግን ስታይህ በቃ ድንብርብር ነው የምገባበት ነው የሚጠፋት። በጣም በጣም ትደነግጣለች። ይሄ ምንድነው? ስላፈቀረች ነው። ግን ፈሪ ናት፣ መናገር አትችልም። ፈሪም ባትሆን ሴት ልጅ ባህላችን አይደለም፣ በእኛ ሀገር ባህል ይታወቃል። በቃ ሴት ልጅ ደፍራ አትጠይቅም። ይሄን አንተ ምን ማድረግ አለብህ? ደፈር ብለህ አንተ መስመሩን ክፍት ማድረግ እንድትጠይቅህ ሳይሆን አንተ የነዚህ አይነት ምልክቶችን ካየህባት
ደፍረህ መጠየቅ ወይም ደግሞ ወደዛ ነገር ሳትጠይቃት ኢቭን ወደ ፍቅር ግንኙነት እሷን ለማስገባት ጥረት ማድረግ ይኖርብሃል። በቃ በጣም ስለምትወድ ነው ያን የምታደርገው። ትደነግጣለች፣ የሆነ የምታወራው ነገር ይጠፋታል። ሰላም እያልካት ራሱ ለሰላምታ ምን መመለስ እንዳለባት ሁላ ግራ ትጋባለች። በቃ ትደነግጣለች። እንዴት ነሽ ስትላት ምናምን አይነት ነገሮችን ትላለች። ደህና ነኝ ብላ ከመመለስ ይልቅ የመደንገጥ አይነት ባህሪዎችን ታሳያለች። ይሄን ያንተ እችን ምን አባቷ ደንባራ ብለህ ከማለፍ ይልቅ ለምን ደነገጠች ትኩረትህን እሷ ላይ አድርገህ ምናልባትም እኮ አንተም ወደሃት አፍቅረሃት ሊሆን ይችላል። ግን አይ ላታፈቅረኝ ትችላለች፣ ባትወደኝስ፣ እምቢ ብትለኝስ ምናምን የሚል ፍራቻ ውስጥ ላይ አድሮ በኋላ ብጎዳስ፣ እምቢ ብትለኝ እንደማፈቅራት ስነግራት አይ አይቻልም፣ አላፈቅርህም፣ እኔ እኮ አልወድህም ምናምን ነገር ብትል እጎዳለሁ ብለህ እነዚህ ምልክቶች ግን እየሰጠችህ እነዚህ ምልክቶች እያሳየችህ አንተ ባለማወቅህ አንተ የሚገባህ አይነት ሰው ስላልሆንክ ብቻ እሷም ትጎዳለች። አንተም ደግሞ ምርጥ ሴት ወይም ደግሞ አፍቃሪህን ሴት ታጣታለህ። በቃ ሲመራት እንደማይሆን ሲገባት ወይም ደግሞ እነዚህን አይነት ምልክት ታሳይህና ግራ ይገባታል። በቃ ትተውሃለች። ሶስተኛው የምታሳይህ ምልክት ልክ ባትሆንም ሀሳብህን ትደግፋለች። በቃ አንተ የተናገርከው ነገር መልአክ የተናገረው ፈጣሪ የተናገረው ነገር አድርጋ ነው የምታስበው። ኢቭን ተሳስተሃል ታውቃለች። ለምሳሌ 6 ቁጥር 9 ቁጥር ናት ብለህ ትከራክረሃታል። 6 ቁጥር እንደሆነች ታውቃለች። ግን ኦኬ ስለምትወድ 9 ቁጥር ናት ብላ ለአንተ ስትል ታደርገዋለች። እሺ ትላለች። ልክ ነህ፣ ትክክል ነህ የሚሉ ነገሮችን ታሳያለች። በቃ አንተን መደገፍ እንጂ መንቀፍ አትወድም። ለምን? አንተ ጋር ፍቅር ስላለባት፣ አንተን ስለምታፈቅርህ፣ አንተን ስለወደደችህ። የሆነን ሰው በጣም የምንወደውን ሰው የምናፈቅረውን ሰው እኮ ሁሉ ነገሩ ልክ መስሎ ይታየንና አብረኑ ስንሆን በቃ እሱ የሚያደርገው ነገር የመልአክ እሱ የሚሰራው ስራ የመልአክ ከዛ ስንለያይ ግን ስንጠለው ያን ሰው እንደዚህ ሲያደርግ ይሄ ለካ እንዲህ ለማለት ፈልጎ ነው። ጥሩ የተናገረውን በነገር እንወስድበታለን። ግን በቃ እቺ ሴት ልክ ባትሆንም ኦኬ በቃ ልክ ነህ ምናምን ብላ ትወስዳለች። ስለዚህ በዚህ መገምገም ትችላለህ። አፍቅረሃት ከሆነ ወደሃት ከሆነ አንተ እንኳን ከሷ ወዳኛለች ወይ የሚለውን ቼክ ለማድረግ አንዳንድ ሀሳቦች ልክ ያልሆኑ ስል ዝም ብለህ የጅል ሀሳብ ሳይሆን በቃ ለምሳሌ 6 ቁጥር እንዳልኩ 9 ነው ብለህ ብትከራከር ኦኬ እሺ የምትል ከሆነ ትወዳለች ማለት ነው። ግን በደንብ ማመልከት ይኖርብሃል። እዚህ ጋር አንዳንድ ጊዜ አንዳንድ የሚደብራት ሴት ራሱ ለአንተ ላለመከራከር ከአንተ ጋር ብዙ ረጅም ንግግር ላለማድረግ አዎ ልክ ነህ ይሆናል አንተ ታውቃለህ እንዲህ አይነት ቃላቶችን የምትጠቀም ሳይሆን በፍቅር በደስታ አዎ ልክ ነህ ኦኬ አንተ ያልከው ልክ ነው ምናምን የምትል ይሄን በደንብ ትኩረት ሰጥተህ ልታየው ይገባሃል። እነዚህን 3 ምልክቶች በደንብ አድርገህ ካስተዋልክ በእርግጠኝነት ነው የምልህ የምትወዳትን የምታፈቅራትን ሴት ልታጣት አትችልም። ለምን? ምልክቷን ካወቅ አንተ እያፈቀርክ ብቻህን አትጎዳም። ባታፈቅራት እንኳን ያችን ሴት አንተ ጥሩ ናት መልካም ናት ብለህ የምታስባት ወይም ደግሞ በጣም ጥሩ ሴት ልትሆን ትችላለች። ጥሩ ስማርት የሆነች ሴት ለትዳር የምትሆን በቃ አብረሃት ለመኖር የምትጋብዝ አይነት ሴት ልትሆን ትችላለች። ይችን ሴት ላለማጣት ምንድነው ማድረግ ያለብች? ሴት ለኔ ፍቅር አላት ወይ ወዳኛለች ወይ ያመለካከቷ ለኔ ያላት አመለካከት እንዴት ነው የሚለውን ነገሮች በእንደዚህ መንገድ በእነዚህ 3 መንገዶች ማወቅ ትችላለህ። በደንብ ትኩረት አድርገህ ያቸው። እንዳንዳንድ ሞኝ ወንዶች ጅል ወንዶች መሸወድ የለብህም። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ ከሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። እንዲሁም እንዲሰራላችሁ የምትፈልጉት ሀሳብ ካለም መጻፋችሁ እንዳትረሱ። መልካም ጊዜ